ብዙ ክርስቲያኖች ሳያስተውሉት የሰይጣንን ሁለተኛ ዕቅድ እያሳኩለት ነው ያሉት። ሰይጣን የሚሰራው ስራ በገዛ እጃችሁ ራሳችሁን እንድትይዙና እንድታስሩ ነው የሚያደርጋችሁ። ከዚህ ማምለጥ የምትችሉት የእግዚአብሔርን ማንነት ስታውቁና ስትረዱ ብቻ ነው። ጸጋና ሰላም ይብዛላችሁ የተወደዳችሁ የጌታ ቤተሰቦች፣ ሁላችሁንም በጌታ ሰላም ብያለሁ። ዛሬ እጅግ በጣም ጠቃሚ በሆነ መንፈሳዊ ትምህርት ተገናኝተናል። ለዚህ መንፈሳዊ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግና ይህ ቪዲዮ ለብዙዎች እንዲደርስ ላይክ አድርጋችሁ መጀመር አትርሱ። ወደ ትምህርቱ እንሂድ። ብዙ ክርስቲያኖች ከሚቸገሩባቸው ትልቁ ነገሮች ውስጥ አንዱ የኃጢአት ልምምድ ወይም ደግሞ ሰዎች ንስሐ ይገባሉ፣ ከዛ ድጋሚ ደግሞ ኃጢአት ይሰራሉ። ንስሐ ይገባሉ፣ ድጋሚ ኃጢአት፣ ወደዛ ነገር አለመመለስ ይፈልጋሉ፣ ግን ተመልሰው ደግሞ ራሳቸውን በዛው አይነት የኃጢአት ልምምድ ውስጥ ያገኙታል። ስለዚህ እንዴት ነው ከዚህ ነገር መውጣት የምችለው የሚለው የብዙዎች ጥያቄ ነው። በመሰረቱ ማወቅ ያለባችሁ ነገር ኃጢአት ከሰራችሁ በኋላ ወይም በኃጢአት ጸጋ ጎሏችሁ ደክሟችሁ ከወደቃችሁ በኋላ የሚያሳጣችሁ የመጀመሪያው ነገር በእግዚአብሔር ፊት የመሆኑን ኮንፊደንስ ነው። መጸለይ፣ እንደ በፊቱ ቃል ማንበብ፣ ቸርች መሄድ፣ ቅዱሳን ጋር ህብረት ማድረግ እናንተ በውስጣችሁ የመሸማቀቅ ወይም ደግሞ ኩነኔን ሰይጣን ወደ እናንተ እያመጣ መውቀስና ወደዛ እንዳትሄዱ በፊት በነበራችሁ ድፍረት ከእግዚአብሔር ጋር ህብረት እንዳታርጉ ማድረግ ይጀምራል። ስለዚህ ያንን ደግሞ አክሴፕት አድርጋችሁ በሄዳችሁ ቁጥር ያን ተቀብላችሁ ካላችሁ መንፈሳዊ ህብረት ካላችሁ የጸሎት ህይወት እየወጣችሁ እየራቃችሁ በሄዳችሁ ቁጥር የምትመለሱበትን በር እየዘጋችሁት ነው ያላችሁት። ይሄንን በደንብ አድርጋችሁ ስሙ። ስለዚህ ከዚህ አይነት ከኃጢአት ልምምድ ህይወት እንዴት መውጣት እችላለሁ ለሚለው ጥያቄ ዛሬ መልሱን እነግራችኋለሁ። የመጀመሪያው ከኃጢአት ልምምድ ወይም ደግሞ ተደጋጋሚ ከሆነ ንስሐ እየገባችሁ አሁንም ወደ ኃጢአት የምትገቡበት፣ ንስሐ እየገባችሁ ድጋሜ በኃጢአት የምትወድቁበትን ምክንያት እንዴት ነው ሶልቭ ማድረግ የምችለው ካላችሁ የመጀመሪያው ነገር ዲሲሽን ነው። መወሰን አለባችሁ። የእግዚአብሔር ጸጋ የሚመጣው የእናንተን ውሳኔ ተከትሎ ነው። ይሄንን ማወቅ አለባችሁ። ለምሳሌ ሰይጣን ያን ኃጢአት እንድታደርጉ የሚገፋፋበት ወይም እናንተን ኢንስፓየር የሚያደርግበት የሆነ ወይ ያለው ለምሳሌ ፖርኖግራፊ ከሆነ የተለያዩ ሶሻል ቪዲዮዎች ሊሆኑ ይችላል። ሶሻል ሚዲያ ላይ የሚታዩ ቪዲዮዎች ሊሆኑ ይችላል። ወይም እንደ ቀልድ ከሰው ጋር የምታወራቸው ቀልዶች፣ ሰው ሲሳደቡ ሲናገሩ የምትሰማቸው ነገሮች በእናንተ መንፈስ አእምሮ ላይ ኢንፍሉዌንስ ያደርጋሉ። ያ ነገርን እንደ ኖርማል እንድታዩትና ያን ነገር እንድታረጉ ወይም ወደዛ ነገር እንድትሄዱ ፑሽ የሚያደርጋችሁ ነገር አለ። ስለዚህ ያንን ዌይ መዝጋት አለባችሁ። ለምሳሌ ሶሻል ሚዲያ ከሆነ ሶሻል ሚዲያችሁ በተቻላችሁ መጠን ስፒሪቹዋሊ ማድረግ፣ መንፈሳዊ ማድረግ፣ መታያቸው ኮንተንቶች፣ ቪዲዮዎች፣ ነገሮች በሙሉ መንፈሳዊ ማድረግ፣ ለቀልድ የምትሰጡትን ቦታ መቀነስ። ምክንያቱም ወገኖቼ ሰይጣን በዚህ ሰዓት ባለ በሌላ ኃይሉ ክርስቲያኑን ለማሳት ከገባው ከእግዚአብሔር ወንጌል እውነት ከእግዚአብሔር ለማራቅ የትኛውንም አይነት ሜትድ ለመጠቀም ዝግጁ አድርጎ አቅሙን ጨርሶ እየሰራ ነው ያለው። ስለዚህ ራሳችሁን ለመንፈሳዊ ነገር ኮንሺየስ ሁኑ። መወሰን አለባችሁ ከዚህ ነገር ላይፍ ለመውጣት። በዚሁ ውሳኔ ከሚለው ስል ጋር እየዛችሁ እንድታውቁ የምፈልገው ነገር ኃጢአት ብትደክሙ የሰው ልጆች ስለሆን ስጋ ስለያዝን እንደክማለን። በዛ ውስጥ ማወቅ ያለባችሁ ነገር ኃጢአት ሰርታችሁ እየወቀሳችሁም እንኳን ቢሆን ወደ እግዚአብሔር ቅረቡ፣ ወደ እግዚአብሔር ተጠጉ። ከእግዚአብሔር በራቃችሁ ቁጥር ሰይጣን የሚያወራችሁን ኩነኔ፣ ሰይጣን የሚነግራችሁን ነገር አክሴፕት እያደረጋችሁ በሄዳችሁ ቁጥር መፍትሄ አግኝታችሁ የምትመለሱበትን በር እየዘጋችሁት ነው የምትሄዱት። ሶ ቢ ኬርፉል። ኃጢአትን ደክማችኋል፣ ወድቃችኋል፣ የሆነ ነገር ላይፋችሁ ላይ ሀፕን አድርጓል፣ ወደ እግዚአብሔር ሂዱ። መዝሙረኛው ዳዊት ሲዘምር እንደዚህ አለ፣ እግዚአብሔር መሸሸጊያዬ ነህ አለ። ይህንን ሲለው ብዙ ሰዎች ከችግር ከጦርነት ብቻ ይመስላቸዋል። ዳዊት ኃጢአት እንደሰራ ከተነገረው በኋላ ካወቀም በኋላ መሸሸጊያው አሁንም እግዚአብሔር ነው። እዚህ ላችሁ ከሆነ የቤርሳቤህን ባል ኦሪዮንን በውትድርና ልኮ ካስገደለ በኋላ እሱን ሚስቱ አድርጎ ካመጣ በኋላ ነብዩ ናታን መጥቶ ታሪኩን እንደምታውቁት ከነገረው ከወቀሰው በኋላ እግዚአብሔር ሆይ አንተን ብቻ በደልኩ ብሎ አሁንም ዳዊት ይጸልያል። ጾም ጸሎት ይይዛል፣ ይጸልያል። መንፈስን አትውሰድ ከኔ ይላል። እስቲል ነው ድረስ ብልሃቱን በደንብ። ስለዚህ እግዚአብሔር ለዳዊት መሸሸጊያው ከጦርነት ከአጋንንት ከሰይጣን ምናምን ብቻ ሳይሆን እሱ በደከመ ጊዜ ከድካሙ ውጤት ከኃጢአቱ ውጤት መሸሸጊያው ነው እግዚአብሔር። ሃሌሉያ። ከሱ ከድካሙ ሁሉ ውጤት ከሱ ከመሳቱ አቅም ከማጣቱ ውጤት ሁሉ መሸሸጊያው እግዚአብሔር ነው። ኃጢአት ሰርቶ አሁንም ይጸልያል።
ስቶ እግዚአብሔርን እንዳሳዘነ እያወቀ አሁንም ይጸልያል። ዳዊት በመልካም ሽምግልና ሞተ፣ እድሜን ጠግቦ ሀብትን አይቶ በንግስናው እንደነገሰ ዋይ ብትሉ ወዲያውን ወደ እግዚአብሔር ይሄዳል። ብዙዎች ግን አንድ ኃጢአት ከሰሩ ሰይጣን በተደጋጋሚ እነሱን አቢዩዝ ማድረግ ስለሚጀምር ሜንታሊ ሞራላቸውን ኮንፊደንሳቸውን በሙሉ እያሳጣቸው ስለሚሄድ ካነበሩበት መንፈሳዊ ህብረት ከጸሎት ቸርች ሄዶ ከማምለክ ከየትኛውም ነገር መቅረት ሉዝ ማድረግ ይጀምራሉ። በዛ ውስጥ ለሰይጣን አደጋ ይበልጥ ራሳችሁን እያጋለጣችሁ ነው የምትሄዱት። የእግዚአብሔር ፍቅር የእግዚአብሔር ምሕረት በእናንተ ሁኔታ በእናንተ ቅድስና በእናንተ ኃጢአት መስራት ውስጥ የሚቀየር አይደለም። ፐርማነንትሊ የሆነ ቋሚ የሆነ የሚቀጥል የእግዚአብሔር ምሕረት ነው። አይለወጥም የእግዚአብሔር ምሕረት። ያኔ ደካማ ሆናችሁ ከወደዳችሁ፣ ያኔ ደካማ ሆናችሁ ኃጢአተኛ ከሆናችሁ እግዚአብሔር ፍቅሩን በልጁ በኢየሱስ ክርስቶስ በመስቀሉ ስራ ከገለጠላችሁ ዛሬ ደካማ ስትሆኑ የሚጠላበት ምንም ምክንያት የለውም። ያለ ምክንያት ተወዳችኋል። በምክንያት ልትጠሉ አትችሉ። ስለዚህ ሰይጣን እግዚአብሔርን ስለማታውቁት የእግዚአብሔርን ካራክተር ስለማታውቁ ሰይጣን በኩነኔ ካላችሁ መንፈሳዊ ጥንካሬ ህብረት እናንተን ለማስወጣት ይታገላል ማለት ነው። በዛ ውስጥ እናንተ አምናችሁ ያንን ነገር አክሴፕት ማድረግ ስትጀምሩ እግዚአብሔር መራቅ ትጀምራላችሁ። የእግዚአብሔር ምሕረት ግን ለሚመለሱ ሰዎች ሁልጊዜም ብዙ ነው። ሪል የእግዚአብሔር ምሕረት ከፈለጋችሁ አሁንም አይለወጥም። እግዚአብሔር ምሕረቱ እንዳለ ነው። ክብር ለኢየሱስ ይሁን። ስለዚህ ዲሳይድ አድርጉ። ድጋሜ በዚህ ወጥመድ ላለመያዝ ዲሳይድ አድርጉ። ወደዚህ ነገር ፑሽ የሚያደርጋችሁ ቪዲዮ ይሁን ሶሻል ሚዲያ ይሁን ንግግር ይሁን ቀልድ ይሁን ዋትኤቨር ወደዚህ ነገር ፑሽ የሚያደርጋችሁ ነገር ላይ ዋይዝሊ ተጠንቀቁት። ኮንሽስ ሆናችሁ ተጠንቀቁት። ለዛ ነው ምሳሌ መጽሐፍ ሲናገር ጥበብ ይጠብቃል፣ ማስተዋል ይጋርድሃል የሚለው። ስለዚህ ኮንሽስ ሁኑ። ከደከማችሁ ደግሞ ተመልሳችሁ ወደ ነበራችሁበት ይቀጥሉ። እግዚአብሔር ጋር ጸልዩ፣ ህብረት አድርጉ፣ ጸጋን አብዛልኝ በሉት። እግዚአብሔር ምሕረት ያደርግላችሁ። ሁለተኛ ወደዚህ አይነት ህይወት ላለመመለስ መፍትሄው the grace of God የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ካልበዛላችሁ ብዙዎች እንደዚህ አይነት አዲክሽን ውስጥ ሊሆን ይችላል፣ ወይም ደግሞ የኃጢአት ልምምድ ውስጥ ሳይኮሎጂካሊ አቡዝ የሚያደርጋቸው ነገር ሶልቭ ለማድረግ የተለያየ አይነት ሳይንቲፊካሊ የሆኑ ሜቶዶችን ይጠቀማሉ ምናምን። ማወቅ ያለባችሁ አንድ ነገር ህይወት መንፈሳዊ ነው። ላይፍ ኢዝ ስፒሪቹዋል። ሶ የትኛውም ነገር ከመንፈሳዊ ዓለም አንፃር ነው የሚተረጎመው። ለምሳሌ ምናልባት እናንተ ያን አክቲቪቲ ታቆሙት ይሆናል በተለያየ መንገድ። ኢንፍሉዌንስ ግን አእምሯችሁ ላይ ያለውን ግን የናዝሬቱ ኢየሱስ በጸጋው ብቻ ሊፈውሰው የሚችለው። ሲፈውስ ያለ ጠባት መፈወስ የሚችለው እግዚአብሔር ብቻ ነው። ስለዚህ የእግዚአብሔርን ጸጋ ፈልጉ። ጌታችን ኢየሱስን ወደ ህይወታችሁ ጋብዙት። አሁንም ተመለሱ። ለነበራችሁበት ህብረት ተመለሱ። ወደ ጸሎት ተመለሱ። እዛ ውስጥ ነው እግዚአብሔር የሚፈታችሁ። መፈታት ከፈለጋችሁ እግዚአብሔር የሚፈታበት ፕሌስ ላይ ሁኑ። መሰዊያችሁ ላይ ሁኑ። እግዚአብሔር መልስ የሚሰጥበት ቦታ ላይ ሁኑ። እግዚአብሔር የሚናገርበት የሚሰራበት መሰዊያችሁ ላይ ሁኑ። እዛው ላይ ከእግዚአብሔር መልስ ትቀበላላችሁ። ክብር ለኢየሱስ ይሁን። የትኛውም የኃጢአት ልምምድ ልታቆሙ የምትችሉት ከውሳኔ ቀጥሎ ከውሳኔያችሁ በኋላ አብሮ የሚመጣው የእግዚአብሔር ጸጋ ስለሆነ ክብር ለኢየሱስ ይሁን። በዚህ ትምህርት ብዙ ክርስቲያኖች አዲስ መረዳት እና እውቀት እንዳገኛችሁ አምናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በጌታ ፍቅር ሰብስክራይብ ማድረግና ይህንን ቪዲዮ ላይክ አድርጋችሁ መጨረስ አትርሱ። ጌታ ኢየሱስ ይባርካችሁ። ተባርካችኋል።